ይህ ሙሉ በሙሉ በእባቦች የተሞላ የሻወር ገንዳ ቦታ ነው። ሰላም ታናናሾች፣ ከእናንተ መካከል አንዳችሁ በዚህ እባብ ገንዳ ውስጥ ከተቀመጣችሁ ለእናታችሁ 10,000 ዶላር እሰጣለሁ። ኦ እናቴ ይቅርታ አድርጊልኝ፣ ሳልጨርስ እንኳን ጥሩ የፈረጠጠ እንዳልኳችሁ ከሁለት አንዳችሁ እዚህ እባብ ገንዳ ውስጥ ከተቀመጣችሁ ለእናታችሁ 10,000 ዶላር እሰጣለሁ። ማድረግ ትፈልጋለህ? ሰውዬ እናት በጣም ነው የምትደሰተው። ይህ ደግሞ እባብ ያዥ ባለሙያችን ብሪያን ይባላል። የመጀመሪያውን እባብ መጣል ትጀምራለህ? እንጀምር። በሁለት የባለሙያ ስራ ነው አውቃለሁ። ትንሽ እያነቀኝ ነው ግን ችግር የለውም። ለሚቀጥሉት 20 እባቦች ዝግጁ ነህ? 20? አዎ ተጨማሪ 20 እባቦች 10,000 ሊወስዱ ነው። ተመልከቱ። እንኳን ደስ አለ። እናት አሁን 10,000 አሸነፈች። እንቀጥል። በዚህ ሳጥን ውስጥ 15,000 አለ። በላይኛው ላይ ደግሞ ትላልቅ በሮች አሉ። ካርድ ጨብጠህ መውጣት የቻልከውን ያህል ገንዘብ መውሰድ ትችላለህ። በፍጹም አልሞክረውም ወንድሜ። ጄፍ እባክህ ወደዚህ ና። ይህ የድምፅ ባለሙያችን ጄፍ ነው። ሰላም ወንዶች፣ ጄፍ ማይክሮፎን ልቀበልህ? አዎ፣ ወዴት እየሄድኩ እንደሆነ የገባ ይመስለኛል። ኦ አምላኬ። ጄፍ በሚቀጥሉ 60 ሰከንዶች ውስጥ ከዚህ ሳጥን ውስጥ ያወጣውን ያህል ገንዘብ መውሰድ ትችላለህ። ያው ያ ወደ 500 ዶላር አካባቢ ነው። ሰዓቱን ማስጀመር ረሳሁት። ስለዚህ በጭንቅላቴ እቆጥራለሁ። 50 ሰከንድ ያህል ቀርቷል። ኦ በሮሮን ተጠንቀቅ። ኦ እጄን ነካው። በጣም ላበላብ ሆነሃል። በነገራችን ላይ 35 ሰከንድ ያህል ቀርቶሃል። እናቴ። እሺ ከ10 ጀምሬ ወደታች እቆጥራለሁ። አይ 9 8 5 3 2 በሮሮውን ከነካካው ተጨማሪ 1 ሰከንድ ጨምርልሃለሁ። 9340 ዶላር ያላሸንፋል። እንኳን ደስ አለ። ይህ የ1 ፓውንድ የክብደት መሳሪያ ነው። ማጠፍ ትችላለህ? ክሪስ ይህንን ባጠፍከው ቁጥር 1 ዶላር እሰጥሃለሁ። በእውነት? አይ አላደርገውም። ነገር ግን ወደዚህ ና። እሱ ባጠፍከው ቁጥር 1 ዶላር እሰጥሃለሁ። ወለል ላይ ጥልልሃለሁ። እንካ በፍጥነት ለማጠፍ ሞክር። ቡም ቡም። ኦ ይህንን ተከታትሎ መቁጠር ከባድ ነው። እስከፈለግከው ጊዜ ድረስ ቀጥል። የፈለግከውን ያህል ገንዘብ መስራት ትችላለህ። አትፈታተነኝ። ከፈለግ እዚህ ለቀናት መቆየት ትችላለሁ። አዎ እሺ እንየው ታዲያ። አልቆምም። ማቆም አልችልም። ለዚህ ነው የተፈጠርኩት። 1 ሚሊዮን ዶላር አሸንፋለሁ። ታሪክ ይህንን ሸረሪት በሰውነት ላይ እንዲሄድ ከፈቀድክ ለእናትህ 10,000 ዶላር እሰጣታለሁ። እንድታበረታው ደግሞ እናትህ አምጥናታል። አዎ ታሪክ ትችለዋለህ። አዎ እናቴ አመሰግናለሁ። ታሪክ ከቀጠልክበት ገንዘቡን እጥፍ እናደርገዋለን። አሁን አቀለለ? አይ አይነግሰውም ብዬ ስለማስብ ነው እንዲህ ያልኩት። እሺ ሰዓቱ ተጀመረ። ረጋ በል አይንቀሳቀስም። እሺ ደህና ነኝ እናቴ። ፍርሃትን ማወቅ ይቻላል? ታሪክ 5 ሰከንድ ብቻ ነው የቆየኸው። እሺ 5 ሰከንድ ብቻ ቀረ። 5 ሰከንድ ብቻ። 30 ሰከንድ ሞላ ነው። በርታ ልጨርስ ነው። ታሪክ በጣም ተቃርበሃል። በቃ ጥቂት ነው የቀረህ። በጣም ተቃርባል ታሪክ፣ በጣም ተቃርባል። እሺ አደረግኩት። ሸረሪቱ ታሪክ ላይ እንዲሄድ ስለፈቀድክ አመሰግናለሁ ሚስተር ቢስት። እዚህ ላይ ማቆም ትችላለህ። አመሰግናለሁ ካርል። እዚህ አንድ ተወዳዳሪ ያለኝ እና በክፍሉ ውስጥ ያለውን ካዝና ኮድ ከገመት በውስጡ ያለውን ትወስዳለህ። እሺ ለመክፈት ሞክር። ምድር ላይ መጋደም አቁም። እንዴት ያለ ጎበዝ ነህ ቻርልስ። ያን ነገር ታደርገዋለህ? አዎ እኔ አደርገዋለሁ። እኔ ካርል፣ መናገር የረሳሁት ነገር ቢኖር በየ10 ሰከንዱ አንድ አይጥ ክፍል ውስጥ እንለቀሃለን። አቁም። በእውነት ቻንድለር ሌላ አምጣ። 5 ሰከንድ ያልሆኖታል። እኔ ደግሞ በቁጥር ማወዳደር እወዳለሁ። ካዝናው ላይ አይባለ እንዴ? በእርግጥ ካዝናው ላይ አይባለ። አምላኬ። ጥቆማ ልስጥህ። በቀኝ በኩል ያለውን ያንን ትልቅ አይጥ ታየዋለህ? አዎ። እሺ ኮዱን ከሱ ስር አድርገነዋል። የለም አልደበቃችሁትም። ልክ ነህ፣ አላደረግነውም። ውሸቴን ነበር። ነገር ግን ኮዱ ከተወለድክበት ቀን ጋር የሚያዝ ነገር አለው። ካርል አይጡን ተመልከተው። ጉድ በል፣ በዙሪያ ይሞልተዋል። ኮዱ ምን ይመስልሃል ካርል? ልረዳ እፈልጋለሁ። የልደት ቀኔ ነው ብለኸኛል። ታዲያ ለምን ይዘገያል ካርል? ፍጠን። በፍጥነት እንድሰራ እፈልጋለሁ። ስህተት ነበር። ከልደት ቀን በኋላ ያለውን ነገር ብትሞክርስ? ምናልባት ጂሚ ከፈተው። ሜሪ በውስጥ ያለውን ተመልከቺ። ያ የኔ ነው። የቻንድለር አሻንጉሊት እንደተጠበቀ ሆኖ በዚያ ካዝና ውስጥ 20,000 ዶላር አለ። እንኳን ደስ አለሽ። ዝም በል ገንዘቡን አሸነፍሽው። አሪፍ ነው። አምላኬ በጣም አመሰግናለሁ ካርል። ምንም አይደለም። አሁን እባብ ቦታ ውስጥ ተመልሰናል። ነገር ግን በእባብ ገንዳ ምትክ በፒክል የተሞላ ገንዳ አለን። አምላኬ ሽታው እንዴት እንደሚገረፋ። አቁም። ይህ ለምን አስፈለገ? ይፈርዳል። ቻንድለር ወደዚህ ና። ፒክሎች አይዘሉብህም። የትኛው ይበልጥ ትፈራለህ? ፒክል ወይስ እባብ? ፒክል። ሰምቼ የማላውቀው በጣም ሞኝነት ያለው ነገር ነው። እዚህ ብትቀመጥ ለእህትህ 10,000 ዶላር ልሰጣት አስቤ ነበር። ነገር ግን ለሚቀጥለው ደቂቃ ውስጥ በዚህ የፒክል ገንዳ ውስጥ ከተቀመጥ ለእህትህ 20,000 ዶላር እሰጣታለሁ። እሺ ያለ ፒክል ያለ ቀይ ሽንኩርት እንደ በርገር አድርጋ አስቡ። ወይም 20,000 ዶላር እንደሆነ አስብ። 20,000 ዶላር እንደሚያወጣ ሰው በጣም ዘና ያልክ ትመስላለህ። አሁን ላይ ለመርመጥ ተቃርቤያለሁ። እሺ 20 ሰከንድ። ና ቻንድለር ትችለዋለህ። ያሰለፍናቸውን ጊዜ አስብ። ትችለዋለህ ቻንድለር እወድሃለሁ። ትችለዋለህ። 10 ሰከንድ ገፋችው። 5 ትንሽ አግዥ
አውጡኝ ከዚህ። እሺ ይቆጠራል። አይዞች አንድረድ። ካሲዲ ወንድሞች ፈርጥጦ ሄደ። ወደ 20 ሺህ ካላሳደግኩት የሚያድግበት እድል ዜሮ እንደሆነ አውቅ ነበር። እኔ ያንኑ እያሰብኩ ነበር። በመጨረሻም ተሳክቶለት 20 ሺህ ዶላር አሸነፈ። እወድሃለሁ ኖህ። ጉድ ነው። ምን ያህል አደረግ? ወደ 20 ሺህ ያህል። ምን 20 ሺህ ልረዳ እችላለሁ፣ ነገር ግን ከዛ ገንዘብ ጥቂቱ ማግኘት አለብኝ። አንድ ሀሳብ መጣልኝ። አሁን እመለሳለሁ። እሺ አሪፍ። እሺ ወደ ቤስት ባይ እየሄድን ነው። ለኖህ የጡንቻ ማሳጃ ልገዛለት ነው። 400 ዶላር ያወጣል። ይህም ቀላል አይደለም፣ ነገር ግን እጁ ከታሸለት የበለጠ ገንዘብ የሚያስገኝ ይመስለኛል። ቆይ ያኛው 600 ዶላር ነው? የ600 ዶላር የሚያስፈልገን አይመስለኝም። ተመልሻለሁ። አሁን ይህ ሰው በቅጽበት በሺዎች የሚቆጠሩ ተጨማሪ ዶላሮችን ሲያገኝ እንመልከት። ሌላ 20 ሺህ ዶላር እንደሚያገኝ ያህል ይሰማኛል። እዚሁ ተቀመጥ። ልታሽለት ነው? ቀጣዩ ክፍል ከእነዚህ 4 ስዕሎች አንዱ 10 ሺህ ዶላር ያወጣል። የትኛው እንደሆነ መገመት ትችላለህ? 3 ሰከንድ እሰጥሃለሁ። ይህን ከገመት ተሳስተሃል። ይህ አይደለም። ይህ በካሬ የተሳለ ነው። ኦ ያምራል። ይህ በካሬ የተሳለ ነው። ይህ በቻንድር የተሳለ ነው እና ይህ ከባለሙያ ሳል የገዛ ነው። የ10 ሺህ ዶላር ስዕል ነው። አሽል እዚህ 4 ስዕሎች አሉ። እንግዲህ ቢመስልን ከእነዚህ ስዕሎች አንዱ 10 ሺህ ዶላር ያወጣል። ሶስቱ ደግሞ ምንም አያወጡም። የ10 ሺህ ዶላር ስዕል የትኛው እንደሆነ ከገመትሽ እንድትወስጂው ፈቅድልሻለሁ። ከዚህና መመርመር ጀምሪ። ኦ ሰውዬ አውቃለሁ። በጣም ቀላል ነው። ከፍተኛ ጥበብ ደረጃ ያለው ነው። ከዚህ ጋር እሄዳለሁ። ከዚህኛው? አዎ። እርግጠኛ ነሽ? ተጨማሪ ማሰብ አትፈልጊም? በስሜት እሄዳለሁ። እሺ ከዛኛው ጋር እሄዳለሁ። ስለዚህ ይሄ 10 ሺህ ዶላር ስዕል ብለሽ ታስቢያለሽ? አዎ ይመስለኛል። በእውነቱ ክሪስ ነው። እኔ በጣም ጎበዝ ነኝ። አንተ ነው የሳልከው? አዎ። አሪፍ ስራ ሰርተሃል። አመሰግናለሁ። ይህ ፎይ ይባላል። እንዴት ናችሁ? እዚህ ገመድ አለኝ። የገመድ ጉተታ እንድትጫወቱ ፈልጋለሁ። ፎይ እዚህ ካሉ 3 ሰዎች መካከል ለ10 ሺህ ዶላር በገመድ ጉተታ ከማን ጋር መጫወት ትፈልጋለህ? ካርለን አስባለሁ። ክሪስ ነው ስሙ። ስለዚህ ለ10 ሺህ ዶላር ከካርል ጋር ገመድ ጉተታ መጫወት ትፈልጋለህ? እንጀምር። 3 2 1 ጀምር። 10 ሺህ ዶላር አግኝተሃል። ነገር ግን ከመደሰትህ በፊት 10 ሺህ ዶላር ለአደጋ አጋልጠህ እጥፍ ወይም ምንም በማድረግ ሌላ ሰው እዛ መወርወር ትፈልጋለህ? ነገር ግን ከተሸነፍ ሁሉን ታጠዋለህ። እጥፍ ወይም ምንም? አዎ እጥፍ ወይም ምንም። እንሞክረው። እሺ እንግዲያውስ በጣም አሪፍ። ሁለተኛው ሰው ማን እንዲሆን ትፈልጋለህ? እሺ 3 2 1 ጀምር። ቻንድረር ማስገባት አለብህ። አዎ እንኳን ደስ አለ። አሁን 20 ሺህ ዶላር በጥሬ ገንዘብ አለ እና ምን ልጠይቅህ እንደሆነ ታውቃለህ? ሶስቱንም። እውነት ለመናገር ደረቴ ውስጥ ደም እየፈሰሰ እንደሆነ ያህል ይሰማኛል። በቃ በቂ ነው። ስለዚህ 20 ሺህ ዶላር ትወስዳለህ? አዎ 20 ሺውን ወስዳለሁ። ይቺ ሬጂና ትባላለች። በዚህ ክፍል ውስጥ ለምን እንደሆነች ታውቂያለሽ? አይ አላቅም። ወደዚህ አስገራሚ ክፍል ስላመጣንሽ ይቅርታ። ካልተቃወምሽ ለ5 ሰከንድ መደበኛ መሆን ትችያለሽ። አንድም አካሌን አላንቀሳቀስም። ከይቅርታ ጋር ይህንን የዓይን መሸፈኛ ታደርጊዋለሽ? እሺ። እንደምታስታውሹ በዚህ ክፍል ውስጥ ፊኛ ነበረ። ስለዚህ ይህንን ሚስማር በእጅሽ ላይ አደርጋለሁ። ወንዶቹ ፊኛው ወደ ሌላ ክፍል ያንቀሳቅሱታል። በዚያ ፊኛ ውስጥ የአዲስ መኪና ቁልፎች አሉ። በሚቀጥሉት 60 ሰከንዶች ውስጥ የዓይን መሸፈኛው ሳታወቂ ያንን ፊኛ ካፈነዳሽው መኪናውን ትወስጃለሽ። ሰዓቱን አሁን እጀምራለሁ። እሺ ሞክሪው። ያ ግድግዳ ነው፣ ሩቅሽ ነው። አፈነዳሽው። እሺ ቆይ ይህንን ሚስማር ልቀበልሽ። አዎ እሺ ተጠናቀቀ። እዚህ የወጣውን ቁልፍ ታይዋለሽ። ያዥው። መኪናው እዚሁ ከጀርባ ተዘጋጅቷል። ተከተይ። ይሄው አዲስ መኪና። ዋው አምላኬ! አሁን መኪና ሸነፍ። አሪፍ ነው። ፊኛ ፈንዘሽ መኪና አገኘሽ። ቻናላችን ሰብስክራይብ አድርጉ። በሚቀጥለው አዲስ የትርጉም ቪዲዮ እንደስመጣ ተሰንዱ። ላይክ አድርጉ።